ጊዜ ወይም በፍጥነት ይለዋወጣሉ። አይታችሁ ከሆነ አይደለም በጣም ይለዋወጣል። ሁሉ ነገር ቶሎ ቶሎ ነው የሚለወጠው። የኮምፒውተር ሳይንስ እርግጥ የመስኩ ተማሪዎች ካላችሁ እንዳትታዘቡኝ ብዙ መናገር የሚያስፈልገኝ አይመስለኝም። ግን ሳይንሱን የሰማነው በጣም ቅርብ ዘመን ነው። ምናልባት 30 ዓመት ይሆናል። 1970ዎቹ ይመስለኛል ብዙ መስማት የጀመርነው። 1970ዎቹ ካልተሳሳትኩ በስተቀር የመጀመሪያው ኮምፒውተር ባለ 4 ፎቅ ያህል ነበር ይባላል። የመጀመሪያው ኮምፒውተር እና ኮምፒውተር ቴክኒሽያኖች ውስጥ ገብተው ነው የተበላሸውን ነገር ሁሉ ውስጥ ገብተው ያው ልክ መኪና ስር ተገብቶ ተተኝቶ እንደሚሰራ ወይም ህንፃ ላይ በመሰላል ተወጥቶ እንደሚሰራ እንደሚጠገን ዛሬ አንሶ